አቶ ጃዋር መሐመድ የአፍሪካ ህብረትን አስጠነቀቀ። በተለይ ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የሚካሄደውን ሀገራዊ ምርጫ ይታዘባልና ህብረቱም ለብዙ ትዝብት ሊጋለጥ ይችላል ብለዋል። አቶ ጃዋር የብሪታንያ መንግስት ዜጎቹ ወደ ኢትዮጵያ እንዳይጓዙ አስጠነቀቀም። በተለይ ምርጫውን ምክንያት በማድረግና ባለው ወቅታዊ አለመረጋጋት ምክንያት ወደ ኢትዮጵያና ወደ ኢትዮጵያ አጎራባች ሀገራት እንዳይንቀሳቀሱ ማስጠንቀቁ ተነግሯል። ቲክቶክ ለኢትዮጵያ ምርጫ ዝግጅት ማድረጉን ገለጸ። በተለይ ምርጫውን ምክንያት በማድረግ ሐሰተኛ መረጃ እንዳይሰራጭ እከላከላለሁ ብሏል። በጎንደር ዩኒቨርሲቲ በተከሰተ የቦምብ ፍንዳታ ተማሪዎች መሞታቸው ተነገረ። በርካታ ጉዳትም ተስተናግዷል ተብሏል። በአእምሮ ህመም ላይ የሚገኘው ጋዜጠኛ ሶፎንያስ አሁን ላይ ወደ ሚዲያ ወጥቶ ይቅርታ የሚጠይቅበት ጊዜ አይደለም መባሉ ተሰማም። ጋዜጠኛውን ያለ ፈቃዱና ያለ ድርጅቱ እውቅና ቀርጾ ቪዲዮ ያጋራ አካል መኖሩንና እሱም በህግ እንደሚጠየቅ ተነግሯል። እነዚህና ሌሎች መረጃዎችን አቤል ሚዲያ ወደ እናንተ ያደርሳል። ጤና ይስጥልን፣ አብራችሁን እንድትቆዩ እንጋብዛለን። ጠቅላላ ምርጫ የአፍሪካ ህብረትን ተአማኒነት የሚፈተንበት ወሳኝ ምዕራፍ መሆኑን ፖለቲከኛና ተንታኝ ጃዋር መሐመድ ባወጡት አዲስ የትንታኔ ጽሑፍ አስገነዘቡ። ዛሬ ለሚካሄደው ምርጫ በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት የምርጫ ታዛቢ ልዑክ አዲስ አበባ የገባ ሲሆን ይህ ምርጫ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ትልቅ ትርጉም እንዳለው ኬንያታ ተናግረዋል። ይሁን እንጂ የልዑኩ መገኘትና የምርጫው መካሄድ ብቻውን ሂደቱን ዲሞክራሲያዊ እንደማያደርገው ትንታኔው አበክሮ አሞግቷል። በ37 የአፍሪካ ሀገራት የተውጣጡት 73 ባለሙያዎችን ያካተተው ይህ ታዛቢ ቡድን የኢትዮጵያን ምርጫ ከህብረቱ የዲሞክራሲና የመልካም አስተዳደር መርሆች አኳያ የመገምገም ከባድ ኃላፊነት ወድቆበታል። ጸሐፊው በጽሁፋቸው እንዳነሱት የህብረቱ ዋነኛ ፈተና የምርጫ ጣቢያዎች በሰዓቱ መከፈታቸውንና የድምጽ ቆጠራውን ቴክኒካዊ ሂደት መታዘብ ብቻ አይደለም። ይልቁንም በተለያዩ የሀገሪቱ ክፍሎች ያልተፈቱ የትጥቅ ግጭቶች፣ የፖለቲካ መገለሎች፣ የተጨናገፈ የፕሬስ ነጻነትና ጥልቅ የህዝብ አለመተማመን በነገሰበት ሁኔታ ውስጥ የሚካሄድ ምርጫ እንዴት እውነተኛ የህዝብ ድምጽ መግለጫ ሊሆን ይችላል የሚለውን መሰረታዊ ጥያቄ በድፍረት መጋፈጥ ነው። ይህ አሳሳቢ ጉዳይ ከኢትዮጵያ ድንበር አልፎ በመላው አፍሪካ እያቆጠቆጠ ለመጣው የዲሞክራሲ ቀውስ ማሳያ መሆኑ ተጠቁሟል። በተለይም 70% የሚሆነውን የአፍሪካ ወጣት ህዝብ እምነት ለማትረፍ ምርጫዎች ስልጣንን በይስሙላ ህጋዊ የማድረጊያ ሽፋን ከመሆን ወጥተው እውነተኛ የፖለቲካ ውድድር ሊታይባቸው እንደሚገባ ትንታኔው ያስጠነቅቃል። ወጣቱ ትውልድ በምርጫ ኮሮጆ ላይ ያለውን እምነት ካጣ ሰላማዊ ያልሆኑ አማራጮችን ሊፈልግ እንደሚችልም አጽንኦት ተሰጥቶታል። በመሆኑም የህብረቱ ልዑክ የመጀመሪያ ደረጃ ሪፖርቱን ይፋ ሲያደርግ መላው አፍሪካ የሚመዝነው የኢትዮጵያ ምርጫ ሂደት ብቻ ሳይሆን የአፍሪካ ህብረት ለቆመለት የዲሞክራሲ መርህ መከበር ያለውን ታማኝነትና ተቋማዊ ድፍረት ጭምር መሆኑ ተገልጿል። በሌላ ዜና ብሪታንያ ወደ ኢትዮጵያ ለሚጓዙ ዜጎቿ የጉዞ ማሳሰቢያ ሰጠች። የብሪታንያ መንግስት ባወጣው የጉዞ ማሳሰቢያ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የኢትዮጵያ ጠቅላላ ምርጫ ተከትሎ ዜጎቿ ወደ ተለያዩ የኢትዮጵያ አካባቢዎች እንዳይጓዙ አስጠንቅቋል። ማስጠንቀቂያው አብዛኛውን የኢትዮጵያ ክፍል ለጉዞ አደገኛ አድርጎ በመጥቀስ ዜጎቹ ወደ ትግራይ፣ አማራ፣ በአፋርና ጋምቤላ ክልሎች ሙሉ በሙሉና ኢትዮጵያ ከጎረቤት ሀገራት በምትዋሰንባቸው የድንበር አካባቢዎች ከ10 እስከ 100 ኪሎ ሜትር ርቀት ውስጥ ማንኛውም ዜጋ እንዳይንቀሳቀስ አሳስቧል። በኦሮሚያ ክልል ከዋና ዋና መንገዶችና ከተሞች በስተቀር ከኬንያ ጋር በሚያዋስነው ድንበር በ10 ኪሎ ሜትር ርቀት ላይ በምዕራብ ሸዋ፣ በሰሜን ሸዋ ዞን ወደ ጋምቤላ የሚወስደውን መንገድ ጨምሮ ምዕራብ ወለጋና ምስራቅ ወለጋ ዞን ቄሌም ወለጋና ሆሮ ጉድሩ ወለጋ እንዳይጓዙ አሳስቧል። ከአዲስ አበባ እስከ አዳማ ካለው የፍጥነት መንገድ በስተቀር የምስራቅ ሸዋ ዞንም ማስጠንቀቂያ ከወጣባቸው ቦታዎች መካከል አንዱ ነው። በሶማሊያ ክልል ሲቲ ዞን፣ በቤንሻንጉል ጉሙዝ ክልል ደግሞ ከሱዳን ጋር ባለው ድንበር በ20 ኪሎ ሜትር ርቀት ላይ የመተከል ዞን የማኦኮሞ ልዩ ዞን አስፈላጊ ካልሆነ በስተቀር ሁሉንም ጉዞዎች እንዳይደረግ መክሯል። ግንቦት 24 ቀን 2018 በሚካሄደው ምርጫ ምክንያት የህዝብ እንደ ባንኮች ያሉ የአገልግሎት መስጫ ተቋማት ስለሚዘጉ ከወዲሁ ጥንቃቄ እንዲያደርጉ አሳስቧል። በምርጫ ጣቢያዎች ዙሪያ ከፍተኛ ጥበቃ ይደረግባቸዋል። እንዲሁም የተሽከርካሪና የመታወቂያ ፍተሻዎች ይኖራሉ ብሏል። አላስፈላጊ ጉዞዎችን ከማድረግ እንዲቆጠቡ ከአካባቢው ባለስልጣናት የተሰጡ መመሪያዎችን እንዲከተሉና መታወቂያ እንዲይዙ የብሪታንያ መንግስት ለዜጎቹ አሳስቧል። በሌላ ዜና ቲክቶክ ለምርጫው መዘጋጀቱን ገለጸ።
ቲክቶክ በኢትዮጵያ የሚካሄደውን 7ኛው ጠቅላላ ምርጫ አስመልክቶ የሚናፈሱ ሐሰተኛ መረጃዎችን ለመግታትና የፕላትፎርሙን ደህንነት ለመጠበቅ ልዩ ትኩረት መስጠቱን ይፋ አድርጓል። ማህበራዊ ሚዲያው ሂደቱን ውጤታማ ለማድረግ ከኢትዮጵያ ብሔራዊ ምርጫ ቦርድና ከተለያዩ የሲቪክ ማህበረሰብ ድርጅቶች ጋር በቅንጅት እየሰራ እንደሚገኝ ያስታወቀ ሲሆን የዚሁ ስራ አካል በሆነው የማጣራት እርምጃ በ2025 ማስጠንቀቂያ ላይ ብቻ ደንቡን የጣሱ ከ1.8 ሚሊዮን በላይ ከኢትዮጵያ የተቀረጹ ቪዲዮዎችን ማስወገዱን ባወጣው መግለጫ ገልጿል። በጎንደር ዩኒቨርሲቲ በደረሰ የቦምብ ፍንዳታ የሰው ህይወት ማለፉ ተነገረም። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው ህይወታቸው ያለፈው ሲል አንድ የጤና ባለሙያ ተናግሯል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው የአርሰናልና ፒኤስጂ የቻምፒዮንስ ሊግ ፍጻሜ ጨዋታ እያዩ በነበረበት ወቅት በተከሰተው ፍንዳታ የተጎዱ ተማሪዎች ለሕክምና ወደ ዩኒቨርሲቲው ሆስፒታል መምጣታቸውንና የሞቱ ተማሪዎች እንዳሉ አንድ ስማቸው እንዲጠቀስ ያልፈለጉ የጤና ባለሙያ አረጋግጠዋል። በዩኒቨርሲቲው ሆስፒታል እንደሚሰሩ የገለጹት የጤና ባለሙያው ፍንዳታው የተከሰተው ምሽት 2 ሰዓት ተኩል ገደማ ነው ብለዋል። ማን እንደጣለው አይታወቅም። ቦምብ ፈንድቶ ነው በርከት ያሉ ተማሪዎች ተጎድተው የመጡት። የሞቱ አሉ መባሉም እውነት ነው ሲሉ ተናግረዋል። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው የሞቱት። 3 ተማሪዎች ናቸው የሞቱት ሲሉ ገልጸዋል። ባለሙያው የተጎዱት በርከት ያሉ ተማሪዎች መሆናቸውን ጠቅሰው ቁጥሩን በትክክል አላውቀውም፣ ግን በርከት ያሉ ተጎጂ ተማሪዎች ናቸው የመጡት ብለዋል። ተማሪዎች ደግሞ የተጎጂዎችን ቁጥር 20 አድርሰውታል። ተማሪዎች ፍንዳታው የቦምብ መሆኑን ሲገልጹ ቦምብ መሆኑን ያወቅነው ከጉዳቱ አንጻር ፍንጥርጣሪዎች ቁስል ላይ ስለተገኙ ነው ብለዋል። የተጎዱት የዩኒቨርሲቲ ሆስፒታል ውስጥ ሕክምና እየተደረገላቸው መሆኑን አስረድቷል። ጋዜጠኛ ሶፎንያስ አሁን ይቅርታ የሚጠይቅበት ጊዜው አይደለም መባሉ ተነገረም። ጋዜጠኛ ሶፎንያስ ዋሲሁን ሶፊ ካለፈቃዱ በሆስፒታል አልጋው ላይ የይቅርታ ቪዲዮ ተቀርጾበት መለቀቁ ብዙዎችን አሳዝኗል። በማህበራዊ ሚዲያ ላይም ከፍተኛ መነጋገሪያ ሆኗል። በሶፊ ቪዲዮ መለቀቅ ዙሪያ የቦርን ኤጌን የአእምሮ ህሙማን ማገገሚያ ማዕከል መስራችና የሶፊ ተንከባካቢ የሆነችው ኪያ ስብሃት በሸገር ኢንፎ በኩል እጅግ አስቸኳይና ቁጣ የተሞላበት መግለጫ ሰጥታለች። ቦርን ኤጌን ማዕከል የሶፊን ሙሉ ኃላፊነቱ ወስዶ በሆስፒታል እያስታመመው ይገኛል። ይህ በሆነበት አንዲት የድርጅት ባለቤት የሆነች ሴት ያለፈቃዱ ቪዲዮ ቀርጻ እንዳሰራጨችው ኪያ ተናግራለች። ሶፊ ስሟን አይንገረን እንጂ ከሴትየዋ ጋር እንደሚተዋወቁ ነግሮናል። በዕለቱ ሶፊ ቪዲዮ እንደምትቀርጸኝና ሚዲያ ላይ እንደምትለቀው በፍጹም አላወቅኩም ብሏል። ኪያ ስብሃት እንደገለጸችው ሶፊ አሁን በሕክምና ላይ ያለ በመሆኑ ይቅርታ የሚጠይቅበትም ሆነ ሚዲያ ላይ የሚቀርብበት ጊዜው አይደለም። በሰው ህመምና ቁስል ላይ ተረማምዶ ይቅርታ ለማስጠየቅ የተደረገው ሙከራ ፍጹም ነውር በመሆኑ ተቋሙ ከሆስፒታሉ ጋር በመሆን ጉዳዩን ወደ ህግ እያመራው እንደሚገኝ ጠቁማለች። ዛሬ እኛ ቤት የመጣው ችግር ነገ እናንተም ቤት ሊመጣ ይችላል። በሰው ህመም የምታተርፉትን ትርፍ የምታስቡ አካላት ትርፋችሁ ክፉ ነገር ነው ስትል ተናግራለች ኪያ ስብሃት። ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።